እሺ አጫሉ ወይስ ቴዲ አፍሮ ቢሞት ነው የሚሻለው? አጫሉ የኦሮሚያ ታዋቂ ዘፋኝ ነው። ቴዲ አፍሮ ደግሞ የኢትዮጵያ ዘፋኝ ማለት ነው። ከሁለቱ የትኛው ቢወገድ ነው የሚሻለው? ሁለት ንጉስ በአንድ ሀገር ላይ ሊኖር አይችልም ማለት እና ከሁለቱ አንዱ መወገድ አለባቸውና ለዛ ነው አጫሉ እንዲሞት የተደረገው። እና አሁንም ኦሮሚያ እንደ ሻማ እየቀለጠች ነው ለኢትዮጵያ አንድነት እያበራች ያለችው። እና የአጫሉ ሞት በድንገት የሆነ ነገር ሳይሆን ብሎ ታስቦ ታቅዶ የተደረገ እንትን ሴራ ነው። እና እንዲህ አትበል ከኔ በላይ ገንዘብ ያጣ ሰው ማን ነው? የደህየ ምስኪን ማን ነው አትበል። እስቲ ሄደህ የጎዳና ተዳዳሪዎችን ወይም እነሱን ተመልከታቸው። በቀን 40 ብር ሰርተው ሊውሉ ይችላሉ። አንተ ግን በቀን 200 ከዛ በላይ እያገኘ ይሄ አነሰልኝ ትንሽ ነው ብለህ ታጉረመርማለህ። እና እነዛ ጎዳና ተዳዳሪዎች ምግብ ካላቸው ይበላሉ፣ ካሌለ ግን ጾማቸውን ነው የሚያድሩት። አንተ ግን አንድ ቀን እንኳን ምሳ እንኳን ጃምፕ አድርገህ አታውቅም። ሁልጊዜ እየበላ ታጉረመርማለህና አመስጋኝ ልብ ቢኖር ነው የሚሻለው። እና ሰው ከሁለቱ አንዱ ነው የሚሆነው፣ ወይ ሰጪ ወይ ተቀባይ ነው የሚሆነው። ገንዘብ ያለው ሰው ስራው ጥሩ እየተካሄደ ያለው ሰው ከሆነ ቢወድም ባይወድም ሰጪ ነው የሚሆነው። ገንዘብ ያለለ እንደኔ ገንዘብ ለማግኘት በጣም የሚቸገር ሰው ከሆነ ተቀባይ ነው የሚሆነው። እና እኔ ከሆንኩ ገንዘብ ማሳደድ ተስፋ ቆርጫለሁ። አሁን እኔ የምኖረው ለእግዚአብሔርና ለቤተክርስቲያን ብቻ ለመኖር ወስኛለሁ። እኔ አሁን ምንም እንኳን ሚሽን ስኩል ባልገባም ወይም ገዳም ባልገባም እንደዛ አይነት ኑሮ ነው የምኖረው፣ የእምነት ኑሮ ነው የምኖረው። አሁን እንደዛ ወንጌላውያን ፓስተሮች፣ ቄሶች ምናምን መስጠት ሳይሆን መቀበል ነው። ገንዘብ ከሆነ ማለት ነው መቀበል ነው የነሱ። ሌሎች ናቸው የሚሰጡት። እና እነሱ ከሰጡ የእግዚአብሔርን ጥበብ፣ ዕውቀት፣ የእግዚአብሔርን ቃል ነው የሚሰጡት። እና ከሚቀበል ይልቅ የሚሰጥ ነው የተባረከ። ስለዚህ ገንዘብ የለኝም ብለህ አትጨነቅ። አንተ ምንድነህ? ተቀባይ ነህ የምትሆነው ማለት ነው። ከሌሎች ተቀባይ ነው የምትሆነው። በሌላ አንድ ጥቅስ አይቼ ነበር። የሚያኖር እያለ የሚኖር ይጨነቃል የሚል። ልክ ቦክስም ላይ ከሚደባደበው በላይ አሰልጣኝ ወይም ደጋፊ ነው በቃ በስሜት በጣም ብዙ የሚጎዳው። እና አመሰግናለሁ።